የምክር ቤት አባላት የመንፈቅ ዓመት እረፍት ከመውጣታችሁ በፊት በሀገራዊ ጉዳዮች ላይ ጥያቄ ለማንሳትና በእነዚያም ጥያቄዎች ላይ የመንግስት ምልከታ ማብራራት እንድችል እድል ስለሰጣችሁኝ እኔም አመሰግናለሁ። ጥያቄዎቹን አንድ በአንድ ሳይሆን ሰብሰብ አድርጌ እንደየመልካቸው ለመመለስ እሞክራለሁ። የመጀመሪያው ጥያቄ ከውጭ የገቡ ፓርቲዎችን በሚመለከት እና የሚስተዋሉ ችግሮች፣ አንዳንድ ክልል ላይ ያለ ግጭት እንዴት እየታየ እንዳለና መፍትሄውም እንደሚመስል ለተነሳው ጥያቄ በመጀመሪያ ለዚሁ ፓርላማ የመጀመሪያ ንግግሬን ሳደርግ ዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ለመገንባት ስርዓቱን ለመፍጠር ለማሳደግ ዋነኛው ፒላር መንግስት ስለሆነ መንግስት አርቆ አስተዋይና ሆደ ሰፊ መሆን ካልቻለ ዲሞክራሲን መገንባት ያስቸግራል የሚል የመጀመሪያ ንግግሬን ታስታውሳላችሁ። ይህ ማለት ሀገራችን የዲሞክራሲያዊ ስርዓት ውልደት ምጥ ማሳጠር ብቻ ሳይሆን ተንከባክባ ማሳደግ የምትፈልግ ከሆነ እድገቱ የሚረጋገጠው ዋነኛውን ጨዋታ የሚጫወተው መንግስት ሆደ ሰፊ በመሆን እንደ አንድ ጀማሪ ዲሞክራሲ ሊያጋጥሙ የሚችሉ ችግሮችን ከኃይል በመለስ በንግግር ለመፍታት የሚያደርገው ጥረት ወሳኝ በመሆኑ ነው። ይሄን የመጀመሪያውን ንግግር ሁላችንም ማስታወስ ይኖርብናል። ሁለተኛው በተደረገው ጥሪ መሰረት ባለፉት 15 20 30 ጥቂቶች ደግሞ ከ45 ዓመት በላይ በኢትዮጵያ ምድር ውስጥ የፖለቲካ እንቅስቃሴ ማድረግ የማይችሉ ኃይሎች ካሉበት ዓለም 20 የሚጠጉ ፓርቲዎች የታጠቁም ያልታጠቁም ወደ ሀገር ተመልሰዋል። ይህ ትልቅ ድል ነው ለዚህ ፓርላማ። ምህረት በማወጁ ይቅር በማለቱ አሸባሪ የተባሉ ፓርቲዎችን ያንን አዋጅ በመቀየሩ በውጭ ሀገር ተበትነው የነበሩ ፓርቲዎች አንዳንዶቹ ወጣት ሆነው ወጥተው የሸመገሉ ሀገራቸው መመለስ የማይችሉ ሰዎች እንዲመለሱ መሆኑን እንደ ትልቅ ድል ማየት ያስፈልጋል። ያኛውን ድል ዘንግተን ያን ድል ተከትሎ የመጡ ችግሮች ላይ የምናተኩር ከሆነ የተሟላ ግንዛቤ አንይዝም። መግባታቸው በራሱ ድል ነው። አንድም ፓርቲ ውጭ ሀገር ሆኖ የሚቃወመን የለም። አንድም ሚዲያ ውጭ ሀገር ሆኖ የሚቃወመን የለም። ሁሉም ሰው መምጣት ችሏል። ይህን ያስገኘው ለውጡ ነው፣ ሪፎርም ነው። ይሄ እንደ ትልቅ ድል እኛም ዓለምም እንገነዘባለን። ኢትዮጵያውያን እንደ በባህሪያችን በጣም አጭር ስለሆነ ሜሞሪያችን ድሎችን መልካም ነገሮችን እየዘነጋን አዳዲስ ዲማንድ የማንሳት ባህል ያለን ቢሆንም ይህ በራሱ እንደ ትልቅ ድል መወሰድ ያለበት ይመስለኛል። ሁለተኛው ከዚህ ጋር የሚያያዘው የቀረበው የሰላም ጥሪ የሰላም መርህን የተከተለ ነው። ሌላ ምንም መርህ የለውም። መንግስት 20 ከሚጠጉ ፓርቲዎች ጋር በተለያየ ሀገር በተለያየ ቦታ ድርድር ሲያደርግ የመደራደሪያ መርሁ አንድ ነው። ከአንድ ፓርቲ ጋር የሚደራደርበትን መርህ ከሌላ ፓርቲ ጋር የሚቀይር ከሆነ መንግስት መሆን አይችልም። መንግስትን መንግስት የሚያደርገው ከየትኛውም ኃይል ጋር በተናጠል በሚያደርጋቸው ድርድሮችና ንግግሮች መርህን መተከል አድርጎ መነጋገር የሚችል ሲሆን ፕሪንሲፕል ቤዝድ የሆነ ዲስከሽን ማድረግ ሲችል ነው። ስለዚህ ለሁሉም ተቃዋሚ ፓርቲዎች የቀረበላቸው የሰላም ጥሪ እናንተ የምታውቁት በመጀመሪያው ንግግር በኋላም በኔና በአቶ ብርሃኑ አስመስዬ እዚሁ ምክር ቤት የገለጽኩት ውጊያ አያስፈልገንም፣ በሰላማዊ መንገድ እንታገል፣ እኔም ገድዬ እናንተም ገላችሁ የሚለው ፋሽን ጊዜው አልፎበታል። 50 ዓመት ሙሉ ተታክሰናል። የዛሬ 50 ዓመት የነበረው የመሬት ጥያቄ የማንነት ጥያቄ ዛሬም አለ። በበቂ ደረጃ ጥያቄ መመለስ ሳንችል ስንዋጋ መቀጠል የለብንም። ጥያቄዎቻችን ምላሽ እንዲያገኙ አፈሙዛችንን
ወደ መሬት ማድረግ አለብን። መሳሪያዎቻችን ድምጻቸው መሰማት የለበትም። ነገር ግን ብዕሮቻችን ጭንቅላቶቻችን ሰርተው በሐሳብ ብቻ ኢትዮጵያ ውስጥ ሊፈጠር የሚገባውን ዲሞክራሲ እንፍጠር የሚል ነው ድርድሩም ንግግሩም። ከዚህ ውጭ ንግግር የለም ማለት ነው። አንዳንድ ሰዎች ጥያቄ ያነሳሉ። ፊርማው የታለ፣ ድርድሩ የታለ፣ ንግግሩ የታለ ይላሉ። ከመጡ ፓርቲዎች አብዛኛዎቹ ኢትዮጵያ ውስጥ የሚገነባውን የዲሞክራሲያዊ ስርዓት ለመገንባት ደፋ ቀና እያሉ ነው። አቅማቸው በፈቀደ መጠን በከፍተኛ ኃላፊነት ስሜት እየሰሩ ነው። ያውም ችግር እያለባቸው የቢሮ ችግር፣ የትራንስፖርት ችግር፣ የገንዘብ ችግር እያለም ቢሆን ዴሞክራሲውን መገንባት ወሳኝ ነው ብለው የሚሰሩ ኃይሎች አሉ። ያንም ማያደርጉ ጉራማይሌ የፖለቲካ ስልት የሚከተሉም አሉ። አንድ እግራቸውን አዲስ አበባ አስቀምጠው አንድ እግራቸውን ውጭ አስቀምጠው በሁለቱም መንገድ መጫወት የሚያስቡ ኃይሎች አሉ። ለነሱ ትናንትናም ዛሬም የምነግራቸው ይህ ፋሽን ለድል አያበቃም። ማንን ወቅቶ ነው የበላይነት ወይም ኃላፊነት ወይም ስልጣን መያዝ የሚችለው? መዋጋት ለሁላችንም እኩል የተሰጠን ብቃት ነው። አንዳንዶች የሚችሉት ሌሎቻችን የማንችለው ጉዳይ አይደለም። ምክንያቱም ዘመናችን በሙሉ ስንዋጋ ስለኖር የተለየ ብቃት ስላለኝ ተዋግቼ አሸንፋለሁ ሳይሆን የተለያየ ብቃት ስላለኝ በሐሳብ አሸንፌ እመረጣለሁ ነው መሆን ያለበት። ይህ የጉራማይሌ አፕሮች ዲሞክራሲ ወደ ኋላ ይመልሳል። ትናንት ስንፈራ የነበረውን ጸረ ዲሞክራሲያዊ ልምምድ መልሶ ያመጣል። መቆም አለበት። እነሱ ብቻ ደግሞ ሳይሆኑ ከችግሩ ማትረፍ የሚያስቡ ኃይሎችም አሉ። የሆነ ቦታ ችግር እየፈጠሩ ከችግር ትርፍ የሚያስቡ ኃይሎችም በተቻለ መጠን ችግር ለማባባስና ችግር ለመንዛት ከፍተኛ ሙከራ ያደርጋሉ። እነዚህ ሁሉ ኃይሎች ለዓመታት የጮሁት የጠየቁት የዲሞክራሲ ስርዓት መገንባት ጉዳይ ወደ ኋላ እንዲመለስ የሚያደርጉ ስለሆነ ቆም ብሎ ማሰብ ያስፈልጋል። ሌላው የምክር ቤት እንዲያስበው የምፈልገው ጉዳይ አሁን የፖለቲካ ምህዳሩ ሰፍቷል። የፖለቲካ ምህዳሩ ሰፍቷል ማለት ረጅም ርቀት መሮጥ የማይችሉ ፓርቲዎችና ግለሰቦች ትንፋሽ ያጥራቸዋል ማለት ነው። የፖለቲካ ምህዳር ሲጠብ ቀላል ነው። ጋዜጠኛ አስረህብኛል፣ እንትና አባል አስረህብኛል፣ እንዳልጽፍ አድርገኸኛል ብለህ የፖለቲካ ኢሹ አድርገህ ትከራከራለህ። ሐሳብ ባይኖርህም በመንግስት ጥፋት በመንግስት ድርጊት ላይ ቤዝ አድርገህ ተቃዋሚ መሆን ትችላለህ። አሁን አይቻልም። አንድም ጋዜጠኛ ያልታሰረባት ሀገር ናት ኢትዮጵያ። በዚህ ጉዳይ መከራከር አይቻልም። አሁን የሚቻለው ማሰብ ብቻ ነው። የተሻለ ሐሳብ አምጥቶ ህዝብን አስተባብሮ አንድ አድርጎ ኢትዮጵያ ካለችበት ደህንነት ማውጣት የሚያስችል ሰላሟን ማረጋገጥ የሚያስችል ሉዓላዊ አንድነቷን ማረጋገጥ የሚያስችል ሐሳብ ማፍለቅ ነው። ይሄ ከባድ ነገር ነው። ጠባብ ሲሆን በመቶ ሜትር ውስጥ ሩጫ የለመዱ ፓርቲዎች በኪሎ ሜትር ሲሆን ማራቶን ሲሆን ትንፋሽ ያጥራቸዋል። ይሄ መጠበቅ አለበት። እንደዚህ አይነት ልምምድ ያላቸው ፓርቲዎች ያላቸው ምርጫ ቶሎ ብሎ ሐሳብ ወዳላቸው መጠጋት ነው። ተጠግቶ ሰብሰብ ብሎ መቆም ነው። በተረፈ አሁን በክስ መንግስትን ዴሞክራሲያዊ ስርዓት ለማረጋገጥ አትሰራም ብሎ ተቃዋሚ መሆን የሚቻልበት ደረጃ አይደለም። አሁን ያለው ሁኔታ እሱን አያመላክትም። ይሄ እንዲሆን የሰላም ንግግራችን ዋነኛው መነሻ ለኢትዮጵያ ሰላም፣ ለኢትዮጵያ ዲሞክራሲ፣ ለኢትዮጵያ አንድነት፣ ለኢትዮጵያ ብልጽግና ነው። ለዚህ ብለን ነው ማክሲመም ትዕግስት ያሳየነው። ሰላማችንን አንድነታችንን የሚያደናቀፍ ነገር ደግሞ ሲኖር የትዕግስታችንን ያክል የመረረ እርምጃ እንደምንወስድ በግልጽ መታወቅ አለበት። በኢትዮጵያ ሉዓላዊ ግዛት ከማንም ጋር አንደራደርም። የኢትዮጵያን ሉዓላዊ ግዛት ጥያቄ ውስጥ የሚያስገባ ሰላሟን ጥያቄ ውስጥ የሚያስገባ ልማቷን ጥያቄ ውስጥ የሚያስገባ ጉዳይ ሲፈጠር ሕግን ተንተርሰን የማያዳግም እርምጃ እንወስዳለን። ያለ መውሰድ ነው ይህ ምክር ቤት አብሶሉት ኃይል የመጠቀም ስልጣን ለመንግስት የሰጠው። ለመንግስት ኃይል የመጠቀም ስልጣን የተሰጠው ምን ሁኔታ ሲያጋጥም እንደሆነ በህገ መንግስት ተቀምጧል። እነዛ ጉዳዮች ሲያጋጥሙ ከማንም ጋር ድርድር አይደረግም። ይሄ በግልጽ መታወቅ አለበት። ምን ማለት ነው?
ልክ ለሰላም ኑ በሰላማዊ መንገድ እንታገል ያ እንዳታደርጉ የሚከለክላችሁን አዋጆች አስተራሮች ባህሪዎች ዝንባሌዎች በእኛ በኩል እናስተካክላለን ብለን እንደጠራ ነው ሁሉ የኢትዮጵያን አንድነት የሚገዳደር ጉዳይ የሚሰራ ማንኛውም ኃይል በቀጥታ ጦርነት አውጆብናል ማለት ነው መንግስት ራሱ የመከላከል እርምጃ ይወስዳል በዚህ ጉዳይ ድርድር እንደሚኖር የሚያስብ ኃይል ካለ ደጋግሞ ማሰብ ይኖርበታል በኢትዮጵያ ሰላም በኢትዮጵያ ዲሞክራሲ በኢትዮጵያ አንድነት ጉዳይ የዚህችን ሀገር ነፃነትና ሉዓላዊነት ለመጠበቅ ለሚደረግ ፍልሚያ ጠቅላይ ሚኒስትር መሆን አያስፈልግም የፓርላማ አባል መሆን አያስፈልግም ከዚህም ውጭ ቢሆን በእነዚህ መሰረታዊ ጉዳዮች ለሚገጥመንን ቻሌንጅ በህይወት መስዋዕትነት መፋለምና የሀገር አንድነት የሀገር ሰላም የሀገር ዲሞክራሲ ማረጋገጥ የሁላችን ኃላፊነት ይሆናል በዚህ ጉዳይ የሚደረግ ምንም አይነት ሆደ ሰፊነት እንደማይኖር ፓርቲዎች በደንብ መገንዘብ ይኖርባቸዋል ግለሰቦች መገንዘብ ይኖርባቸዋል ቡድኖች መገንዘብ ይኖርባቸዋል ይህ ማለት ግን የማይወቀስ የማይከሰስ የማይተች መንግስት ነው ማለት አይደለም ማንንም ግለሰብ በንግግር በጽሁፍ በፈለገው መንገድ መንግስት መተቸት ይችላል በእርግጥ አሁን ባለው ዲሞክራሲ ከትችት አልፎ በግለሰብ ደረጃ የሚሳደቡ አሉ የሚሳደቡትንም ጭምር ወደ ህግ ማናቀርብበት ምክንያት ህግ ስለሌለ ሳይሆን የዲሞክራሲ ምህዳሩ መስፋት ጅማሮ አንድ ተግዳሮት ተደርጎ ስለሚወሰድ መንግስት መተቸት ይውረድ አይሰራም አይችልም ሌላም ነገር መተቸት የሚቻል ሲሆን ይህ ጉዳይ ግን ኢትዮጵያን መተቸት የኢትዮጵያን አንድነት መፈታተን መሆን የለበትም ወደዚያ ሲሄድ ነገር መልኩን እንደሚቀይር ሁሉ መገንዘብ ይኖርበታል ለፓርቲዎች ያለኝ ምክር ጊዜ የላቸውም እንግዶች ናቸው ከወጡ በጣም በርካታ አመት ቆይተዋል የህዝቡ ባህል የህዝቡ ኢኮኖሚ ሁኔታ አሳሰብ ተለውጧል ቶሎ ህዝብ ጋር መለማመድ መተዋወቅ ያስፈልጋል ቶሎ መደራጀት ያስፈልጋል መደራጀት ብቻ ሳይሆን በህገ መንግስቱ መሰረት እያንዳንዱ ድርጅት ጉባኤ አካሂዶ ኃላፊዎች ሊቀመንበሮች ስራ አስፈጻሚዎች መምረጥ ይተበቀበታል መመዝገብ ይተበቀበታል ይሄንን ካላደረገ ምርጫ መዋደር አይቻልም አንድ ፓርቲ በራሱ ድርጅት ውስጥ ጉባኤ አካሂዶ በዲሞክራሲያዊ መንገድ አመራር የማይመርጥ ከሆነ በዲሞክራሲያዊ መንገድ ምርጫ ለማካሄድ ጥያቄ ማቅረብ አይችልም በራሱ ፓርቲ ያልተለማመደውን ዲሞክራሲ ኢትዮጵያ ለመለማመድ አይችልም የመጀመሪያው አሰራር እያንዳንዱ ፓርቲ በዲሞክራሲያዊ አግባብ መሰረት ጉባኤውን የምርጫ ቦርድ አስቀምጦ ታዛቢዎች አስቀምጦ ዲሞክራሲያዊ በሆነ መንገድ አመራሮች መርጦ ህጋዊ ስም ህጋዊ አርማ ህጋዊ አመራሮችን ይዞ ምርጫ ቦርድ ለመመዝገብ ቀዳሚ ተግባር ነው በሐዋሳው ጉባኤ እንደምታስታውሱት በኢህአዴግ ጉባኤ ላይ ታዛቢዎች ከዲያስፖራም ከጋዜጠኞችም ከሁሉም ቦታ የመጡ ሰዎች ሙሉ ጉባኤውን ተከታትለውታል ኢህአዴግ በውስጡ ምን አይነት አሰራር ተከትሎ ያለፉት እንደሚገመግም ለሚቀጥለው አቅጣጫ እንደሚያስቀምጥ ኃላፊዎች እንደሚመርጥ በግልጽ አሳይተናል ልክ በዛው መንገድ እያንዳንዱ ፖለቲካ ፓርቲ ታዛቢዎች ባሉበት ጉባኤውን አካሂዶ ምርጫ ማካሄድ ይጠበቅበታል እሱ የኢትዮጵያ ህዝብ ይህ ፓርቲ በመርጠው ዲሞክራሲያዊ ሆኖ ያገለግለኛል ወይም አያገለግለኝም የሚለውን እንደ ትንሽ ማሳያ ሊወሰድ የሚችል ስለሆነ ይሄን ሳናደርግ ቆይተን ጊዜው ሲደርስ የጠብና ግጭት መንስኤ እንዳይሆን ፓርቲዎች ጊዜ የለንም ብላችሁ በፍጥነት ራሳችሁን ማደራጀት ጉባኤ ማካሄድና ወደ ህግ መሄድ ከዛው ውጭ ላለው ጉዳይ ጊዜ ባታባክኑ የሚል መልስ ነው ያለኝ እኔም ማስበው ባለፈውም እንዳነሳሁት የትኛውም ኤክስትሪም ሐሳብ የትኛውም ጫፍ ዋልታረገጥ የሆነ ሐሳብ እዚህ ምክር ቤት ውስጥ እዚያ ጫፍ ወይም እዚያ ጫፍ ሁለት ወንበር ይዞ ቢደመጥ መልካም ነው ብያስባለሁ ኢትዮጵያ ውስጥ ያለው ችግር መደመጥን እንደ ዲሞክራሲ አንወስድም ማሸነፍ ብቻ ነው ዲሞክራሲ ይመስላል መደመጥ ትልቁ የዲሞክራሲ አንጓ ነው ሰዎች ጽፈን ተናግረን ንግግራችን ጃም አይደረግ ጽሁፋችን አይታገድ የሚሉት መደመጥ በራሱ ለውህዳን እሳቤዎች በጣም ጠቃሚና ወሳኝ የዲሞክራሲ አካል በመሆኑ ነው ለመደመጥ አንድም ወረዳ ሁለቱም ወረዳ ሰው አሸንፎ እዚህ ተቀምጦ ሐሳቡን ቢገልጽ በእኔ በኩል
መልካም ነው ብዬ አስባለሁ። ሁል ጊዜም ቢሆን በየትኛውም ዓለም እንዳለው ዋልታ ረገጥ እሳቤዎች አሸንፎ ሀገር አይገዙም። መካከለኛ ሐሳቦች ህዝብን ሰብስበው አያይዘው ወደ ልማት የሚወስዱ ኃይሎች መንግስት መሆናቸው አይቀርም። ሁሉም ኃይል የሚደመጥበት ዋልታ ረገጥ ከሁሉ በስተቀር ደግሞ ያሉት ተቀናይተው አገር የሚመሩበትን መንገድ መፍጠር ለሁላችን የሚበጅ ይመስለኛል። ከዚሁ ጋር ተያይዞ የመከላከያ ሰራዊታችን ምን እያደረገ ነው የሚል ጥያቄ የተነሳው፣ ይህ ምክር ቤት በደንብ እንደሚያውቀው የመከላከያ ሰራዊት በሰፈር ውስጥ አንድ ሌባ ቦርሳ ይዞ ሲሮጥ ለምን ቦርሳ አላስጣልክም ተብሎ የሚጠየቅ አይደለም። ስራው አይደለም። ይሄ በህገ መንግስት ለመከላከያ ሰራዊት የተሰጠው ስልጣን የኢትዮጵያ ሉዓላዊነት ሊዳፈር ይመጣ ኃይል ካለ መከላከል ወይም አለመከላከል ላይ ያጠነጠነ ነው። ባለፉት ዓመታት ኢትዮጵያን ለመውረር ለመድፈር ሞክሮ መከላከያው ሰንፎ ያሳለፈበት ጊዜ የለም። እንደምታውቁት ዋናው ከሱ የምንፈልገው ተግባሩ ይሄ ነው። ሁለተኛው ክልሎች በክልላቸው ውስጥ ሰላም ማረጋገጥ በሰው ሰራሽ ወይም በተፈጥሮ ምክንያት ሲቸገሩ ከአቅማችን በላይ የሆነ ነገር ገጥሞናልና የፌዴራል የጸጥታ ኃይል ያግዘን ሲሉ መግባት ነው። ባለፉት ወራት በሁሉም ክልሎች ጥያቄ ሲቀርብለት መከላከያ ገብቶ የህይወት መስዋዕትነትም ጭምር ከፍሎ ማረጋጋት ችሏል። በወለጋ የሆነው ይሄ ነው። በቦረና የሆነው፣ በተለያየ ስፍራ የሆነው ይሄው ነው። አሁን ያለው ሁኔታ መከላከያን የሚያክል ተቋም በአንድ ዓመት ውስጥ አጠቃላይ ሪፎርሙን ጨርሶ የሚወለድ ተቋም አይደለም። ኢትዮጵያ ውስጥ ካሉ ተቋማት ግን በቀደም የመቶ ቀን ግምገማችን ስናደርግም እንዳየነው ምርጥ ስራ ከሰሩ ተቋማት ውስጥ አንዱ መከላከያ ነው። በተዋጽኦ፣ በአሰራር፣ በአደረጃጀት በብዙ መልኩ ከዚያ በኋላ በተሰጠው ሚሽንም በአገር ውስጥም በውጭም በሰጠነው ሚሽን ህይወቱን እየገበረ የዚችን ሀገር ሰላም ለማረጋገጥ እየሰራ ይገኛል። ዋናው ተግባር የሚሆነው ክልሎች በዓለም አቀፍ ስታንዳርድ መሰረት ሁሉም ሀገር ስታንዳርድ አለ። ለስንት ሺህ ህዝብ ስንት ፖሊስ እንደሚያስፈልግ ኬንያም ታውቃለች፣ ጋናም ታውቃለች፣ ቻይናም ታውቃለች። ያን ተከትሎ ከህዝባቸው ጋር ሆነው ሰላም ማረጋገጥ አለባቸው። በየቀበሌው በየወረዳው የሚፈጠረው የሰላም ችግር በቀጥታ ከሀገር መከላከያና ከፌዴራል መንግስት ጋር የሚያያዝ አይደለም። ክልሎች ይሄን ማድረግ ኃላፊነታቸው ነው። ይሄን ማድረግ እንዲችሉ ሁላችሁም እንደምታውቁት የፌዴራል መንግስት ከፍተኛ የሆነ ድጎማ ያደርግላቸዋል። በተለይ በዚህ ዓመት ከመቼውም ጊዜ በላይ ከፍተኛ የሆነ የበጀት ድጎማ ተደርጎላቸዋል። ራሳቸውን አጠናክረው ሰላማቸውን ማረጋገጥ እንዲችሉ ያን ማድረግ ከሁሉም ክልል የሚጠበቅ ሲሆን መከላከያ ከአቅም በላይ ሆኖ በተጠየቀበት አስተማማኝ የሆነ ስራ እየሰራ መሆኑን በወለጋ አሁን ያለው ሁኔታ አንድ አመላካች ነው። ወለጋ ውስጥ የክልሉ መንግስት ሰላም ለማረጋገጥ ጥረት ባደረገባቸው ጊዜዎች መከላከያ ምንም አይነት ስራ አልሰራም። እዚህ አካባቢ የክልሉ መንግስት በእነዚህ ወረዳዎች በእነዚህ ዞኖች ከአቅም በላይ ችግር ገጥሞኛል፣ የፌዴራል መንግስት ገብቶ ያስተካክል ሲል መከላከያ 2 ሳምንት አልፈጀበትም። ምዕራብ ወለጋን ሙሉ በሙሉ ንጹህ አድርጎ የመንግስት እንቅስቃሴዎች እንዲካሄዱ ለማድረግ 2 ወር አልፈጀበትም። ለዚህ ሊመሰገን ሊከበር እንጂ ሊወቀስ አይገባውም። በአጠቃላይ ከዚህ ጋር የሚያያዘው ሐሳብ የለውጥ ጉዟችን ማዳን እንጂ ማከም አይደለም። ለማዳን መርፌ የሚያስፈልግበት ጊዜ መርፌ፣ ታብሌት የሚያስፈልግበት ጊዜ ታብሌት፣ ማረፍ የሚያስፈልግበት ጊዜ ማረፍ ይፈልጋል። ማዳን የጀመርነው መድኃኒት መሃል ላይ ካቋረጥን በሽታ እንደሚያገረሸው ሁሉ ሐኪም ቤት ስለሄድን ፈውስ አይገኝም። መድኃኒት ስለጀመርን ፈውስ አይገኝም። የተሟላ መዳን እንዲረጋገጥ ሙሉ በሙሉ ሐኪም ያዛቸውን ጊዜውን፣ ሰዓቱን፣ ህጉን ጠብቆ መጠቀም ስለሚያስፈልግ ለማከም ኪዩር ለማድረግ የሚፈልገውን ጊዜ ሁላችንም መገንዘብ ያስፈልጋል። በሁሉም የፖለቲካ እሳቤ ውስጥ የሚሳተፉ ኃይሎች አሁን የሚያስፈልገን እውነትና የሐሳብ ልዕልና ነው። ሻጥር፣ ኮንስፓይረሲ፣ ይሄ ዛሬ 30 40 ዓመት የነበረው የፖለቲካ ስርዓት አሁን አንፈልገውም። ራሱ የከሰረ ሐሳብ ነው። እንደ ከሰረ ተቀብሮ መቅረት አለበት። አሁን ኢትዮጵያ የሚያስፈልጋት ሰላምና እውነት ነው። የሐሳብ ልዕልና ነው። በሐሳብ ንግግር በእውነት ላይ ቤዝ የሆነ ነገር መፍጠር ነው። ያን ማድረግ ካልቻል ጠንካራ ዴሞክራሲ መገንባት አንችልም። ዴሞክራሲ በዓለም ላይ
ሐሳቡ ከተጀመረ 2500 ዓመት ገደማ ፈጅቷል። በ2500 ዓመት ገደማ ጉዞ ውስጥ አንድም ሀገር የተሟላ ዲሞክራሲ ያረጋገጠ የለም። ከግሪኮች ጀምሮ እስከ ዛሬ ድረስ ዲሞክራሲ ይባላል። በዓለም ላይ በዲሞክራሲ የማይምል የማይገዘት ባይኖርም ዲሞክራሲን በተሟላ መንገድ ማረጋገጥ የቻለ የለም። በእኛ ሀገር እንኳን በገዳ ስርዓት ከ570 ዓመት በላይ ኮንቲኒየስሊ ዲሞክራሲን የሚያረጋግጥ ልምምድ ያለ ቢሆንም ወደ ዲሞክራሲ መካከል መድረስ አልቻለም። ይሄ ጉዞ አድካሚና ረጅም ጊዜ የሚወስድ መሆኑን ማወቅ፣ ህዝቡም ፓርቲዎች ወጣ ገባ ካለ ጫወታ ወጥተው ወደ ሰለጠነ ፖለቲካ እንዲመለሱ ማስተማር፣ መገሰጽ ከሁሉም ሰው ይጠበቃል። የህግ የበላይነት ጉዳይ ለድርድር የሚበቃ ነገር አይደለም። ህግ የመጨረሻው የድርድር አካል ነው። የኢትዮጵያ መንግስት የኢትዮጵያ አስፈጻሚ አካል መደራደር የሚችለው በህገ መንግስት እና እናንተ ባወጣችሁት አዋጅ ስር እንጂ ከአዋጅ በላይ ሆኖ ድርድር ማካሄድ አይችልም። የመጨረሻው የድርድር ማሰሪያ ህግ ነው። ህግን ካላከበርን በጋራ መጓዝ ስለሚያስቸግር ሁሉም ከዚህ ጉዳይ ተምሮ መስመር መያዝ ያለበት ይመስለኛል። እነዚህ ጉዳይ ላይ አበክሮ መናገርና ማማረር የማያስፈልገው ቅድም እንዳነሳሁት ምጥ ማሳጠር ብቻ ሳይሆን ወልዶ ማሳደግ ስለሚያስፈልግ ነው። በዚህ ሂደት ውስጥ የሚያጋጥሙንን ችግሮች እያዩ እያስተማሩ እየገሰጹ መሄድ ነው። ከገቡ የፖለቲካ ድርጊቶች ውስጥ 95% ቀና ምላሽ ከሰጠና ጥቂት ፐርሰንት ያም ማድረግ ካቃተው ጊዜ ወስዶ እነዚያንም ኃይሎች ወደዚህ ማምጣት ይበልጥ ይሻላል በሚል እሳቤ እየተሰራ መሆኑን ማሰብ ያስፈልጋል። ትዕግስቱንና እርምጃውን ግን መቀላቀል አያስፈልግም። ዲሞክራሲ ለመገንባት፣ ሰላም ለማምጣት፣ የሀገር አንድነት ለመጠበቅ ማክሲመም ትዕግስት ይደረጋል። እነዚህን መሰረታዊ ጉዳዮች የሚቃረን ኃይል ደግሞ ሲፈጠር የትዕግስቱን ያህል የመረረ እርምጃ ይወሰዳል። ከዚሁ ጋር ተያይዞ የታችኛው መዋቅር በሚመለከት ችግር ለመፍታት ያለው ሁኔታና የፌዴራል መንግስት ድጋፍ ለተነሳው ሐሳብ የፌዴራል መንግስት አስፈጻሚው አካል ጠቅላይ ሚኒስትሩ የካቢኔ አባላትን ካልያዘ በስተቀር ለውጥ ሊመራ አይችልም። ከህግ አውጪው የፓርላማ አባላትን ሙሉ የቁጥጥርና ክትትል ድጋፍ ካላገኘ በስተቀር ሐሳቦቹን ሊያሳካ አይችልም። አይዲያ ሐሳብ ግለሰቦች ያመነጫሉ እንጂ ሪፎርም የሚመራው በተቋም ነው። ላይ ተቀይሯል ታች አልተቀየረም የሚባል ነገር በድምሩ አልተቀየረም የሚል መልስ ነው የሚሰጠው። ለብቻ የሚመራ ለውጥ የለም። በየደረጃው ያለ ኃላፊ እያንዳንዱ ዜጋ በርብርብ በሚያደርገው ጥረት ብቻ ነው ኢትዮጵያ ውስጥ የምንፈልገውን ለውጥ ማምጣት የምንችለው። ታች ያለውን የመንግስት እርከን ሰዎች ሳይመቻቸው ሲቀር በቀጥታ እየሄዱ አልሰራህም፣ ለለውጡ አጋዥ አይደለህም፣ አልተደመርክም፣ ውጣ ብለው ከቢሮ ከጎተቱት ለውጥ እያደናቀፉ ነው። ከእያንዳንዱ ሰው የሚጠበቀው እነዚህ ሰዎች መደገፍ ማገዝ እንጂ ህገወጥ ናቸው ብሎ ያመናቸውን የሥራ ኃላፊዎች ህገወጥ በሆነ መንገድ ከቢሮ አንጠልጥሎ ካወጣ በህገወጥ መንገድ ህጋዊነት ማረጋገጥ አይቻልም። ይሄ ማለት በየደረጃ ያለ አመራር እንከን አልባ ነው፣ ችግር የለውም፣ እርማት አያስፈልገው ማለት አይደለም። ችግሮች ባሉበት እርማት በሚያስፈልግባቸው ቦታዎች ላይ መሆን ያለበት ነገር ለምሳሌ ቀበሌ ከሆነ ችግር ያለው የተደራጀ ኃይል የወረዳ አመራሮችን አነጋግሮ በውይይት ህግን ተከትሎ የቀበሌ አመራርን ማስተካከል ይቻላል። ወረዳ ከሆነ ችግር ያለው ከዞን ጋር በመነጋገር ማስተካከል ይቻላል። ዞን ከሆነ ያለው ችግር ከክልል ጋር በመነጋገር ማስተካከል ይቻላል። በቀጥታ ሰዎች ተደራጅተው ሄደው ግን ወረዳውን ወይም ዞኑን አንተ የለውጥ አካል አይደለህም ብለው ካፈረሱት ስርዓት ነው የሚፈርሰው። ትክክል አይደለም። ከላይ ተሰርቶ ከታች የሚቀር የሚባል ነገር የለም። እያንዳንዱ ዜጋ በዚያ ለውጥ ውስጥ መሳተፍ ስላለበት ህዝቡ የታችኛውን የመንግስት እርከን በማገዝ በመደገፍ ከአቅም በላይ ደግሞ ሲሆን ህግን ተከትሎ በማስተካከል ብቻ ድጋፍ ማድረግ ይኖርበታል። ህዝቡ በዚያ ልክ ካልደገፈን በስተቀር የታችኛውን የመንግስት እርከን
አጠናክሮ ውጤታማ ስራ መስራት ያስቸግራል። በየቦታው የሚታየው ልምምድ ከዚህ አንፃር ቢስተካከል ጥሩ ይሆናል። የከፍተኛ የትምህርት ተቋማት በሚመለከት እንደ ጦር ቤዝ የመጠቀም ፍላጎትና ዝንባሌ በዚህ ዓመት ሊያጋጥም እንደሚችል ተማሪዎች ከመግባታቸው ከአንድ ወር በፊት እናቅ ነበር። ከአንድ ወር በፊት ስለምናቅ የክልል አመራሮች፣ የዩኒቨርሲቲ አመራሮች እና ቦርድ ሰብሳቢዎች ባሉበት ውይይት አካሂደናል። ተማሪዎች ሲገቡ እንደዚህ አይነት እቅድ ስላለ ከወዲሁ ዝግጅት መደረግ አለበት። የሀገር ሽማግሌዎች ህዝቡ ውይይት ማድረግ አለበት። ባልተገባ ሁኔታ የወጣቶች ህይወት መቀጠፍ የለበትም ብለን ውይይት አካሂደናል። በዚያም ሳናበቃ ተማሪዎች ሊገቡ ጥቂት ቀናት ሲቀራቸው ሁላችሁም እንደሰማችሁት ለሁሉም መልእክት በሚዲያ አስተላልፈናል። ይህ ጉዳይ ሊያጋጥማችሁ ይችላል፣ ቀድማችሁ ማወቅ አለባችሁ፣ መጠንቀቅ አለባችሁ የሚል መልእክት ተላልፎላቸዋል። ይሄም ሁሉ ተሰርቶ ግን አስተሳሰቡንና ሙከራውን የሚገዛ የሚያስተናግድ ኃይል አልጠፋም። ውይይት ብናደርግም መልእክት ብናስተላልፍም ያን ሐሳብ የሚሸከም ኃይል አልጠፋም። ተማሪዎች የፖለቲካ ነጋዴዎች መጠቀሚያ እንዳይሆኑ ማስተዋል፣ መጠንቀቅ በመጀመሪያ የነሱ ስራ ይሆናል። በመጀመሪያ የነሱ ኃላፊነት ይሆናል። ከዚያ ቀጥሎ ተማሪዎችን እሳት አስጨብጦ ለፖለቲካ ዓላማ የሚማግድ ጨካኝ የፖለቲካ ኃይል ያለው አሁን በተጨባጭ ባለው ሁኔታ ኢትዮጵያ ውስጥ ብቻ ነው። ኢትዮጵያ ብቻ ነው የፖለቲካ ኃይል የፖለቲካ አጀንዳውን ዩኒቨርሲቲ አስገብቶ ሰውና ሰው የሚያጋድለው እንጂ ኬንያ የለም፣ ደቡብ ሱዳን የለም፣ ጅቡቲ የለም፣ አሜሪካ የለም፣ ሳውዝ አፍሪካ የለም። ተማሪዎች ተደራጅተው መንግስትን የሚቃረኑባቸው ጊዜዎች አሉ። ኢትዮጵያም ሌላም ዓለም ለፖለቲካ አጀንዳ ማስፈጸሚያ ህይወታቸውን የመገበር ዝንባሌ ግን ዓለም ላይ ያለው አሁን ኢትዮጵያ ውስጥ ብቻ ነው። በማንኛውም ጉዳይ አንድ የውሸት መረጃ ሲያገኝ ተማሪ ሊጨቃጨቅ ሊነጋገር ሲያደራሽ ገብተን እንወያይበት ቢል ችግር የለውም። ልክ የሰማውን መረጃ ሳያጣራ የራሱን ህይወት ገብሮ የጓደኛውን ህይወት ዋጋ አስከፍሎ ፖለቲካ በዚህ መንገድ ባልሰለጠነ መንገድ የሚያካሂድ ዓለም አሁን ብዙ የለም። ይሄ አሳዛኝ ነገር ነው። እናቶች ወገባቸውን አግብተው አሳድገው ለወግ ማድረግ በቃልኝ ሲሉ አስክሬን መቀበል እጅግ አሳዛኝ እና የሰው ሞራል የሚሰብር ጉዳይ ነው። ይህ ጉዳይ እንዲቀየር ወላጆች፣ መምህራን፣ የመንግስት ኃላፊዎች፣ ተማሪዎች፣ ሁሉም ማህበረሰብ በጋራ መስራት ይኖርበታል። ዩኒቨርሲቲ ውስጥ የሐሳብ ልዩነት መፍጠር መከራከር ችግር የለውም፣ መነጋገር ችግር የለውም። በጣም መጥፎ ነገር በግሩፕ ሆኖ በርካታ ቁጥር ያላቸው ተማሪዎች አነስተኛ ቁጥር ያላቸውን ተማሪዎች ማጥቃት ግን አስነዋሪ ነው። ይኸውላችሁ ከተማሪዎች የሚጠበቀው ሐሳብና ሐሳብ አጋጅተው የተሻለ ሐሳብ ማፍለቅ ነው እንጂ ድንጋይና ድንጋይ አጋጅቶ እሳት ማውጣት የጋሪዮሽ ዘመን ኢኖቬሽን ነው። ድንጋይና ድንጋይ አጋጅቶ እሳት ማውጣት ልፋት አያስፈልገውም። በጋሪዮሽ ዘመን በአንደኛው የሰው ልጅ የመንቃት ዘመን ተፈጽሞ አይተነዋል። በክብሪት ተተክቷል፣ በኤሌክትሪክ ተተክቷል። አሁን የምንፈልገው ሐሳብና ሐሳብ እያጋጨ የተሻለ ሐሳብ የሚያመጣ ተማሪ እንጂ እንደ ድሮ ድንጋይና ድንጋይ ዱላና ዱላ የሚያጋጭ ከሆነ መማር አያስፈልግም፣ ዩኒቨርሲቲ መሄድ አያስፈልግም። ታውቋላ ማንኛውም አርሶ አደር ድንጋይ ከድንጋይ ቢጋጭ እሳት እንደሚወጣ ያውቃል። ለዚህ አዲሽናል ትምህርት አያስፈልግም። ይሄን ያለፈበትን ነገር ከማድረግ የወጣ ሐሳብ ያለው በሐሳብ የሚጓዝ ቀጣይ የኢትዮጵያ እድገትና የሕዝብ ቁጥር የዓለም እድገት የአፍሪካ እድገት በከፍተኛ ደረጃ አሳሳቢ ስለሆነ ለራሱም ለትውልድም ኃላፊነት የሚሰማ ሆኖ ቢሰራ ቢማር ጥሩ ነው። በጣም ብዙ እድሎች አሉ። እነዛን ለመጠቀም የሚያስችል ትጋት ያስፈልጋል። በመንግስትና በግል ዘርፍ ስራ የሚቀጥሩ ኩባንያዎችም አንድ ማስተዋል ያለባቸው ጉዳይ
አንድ ተማሪ የ3 ዓመት የ4 ዓመት ዲግሪ ሊማር ገብቶ 8 ዓመት ከፈጀበት ምን ሲያደርግ ነው 8 ዓመት የቆየው የሚለው መፈተሽ አለባቸው። በተለይ የጤና እክል ካልሆነ እየገባ እየወጣ ተጨማሪ ዓመት የሚያባክን ሰው ስራ ቦታም ሲመጣ ሲሚላር ችግር ስለሚያስከትል መቼ ገባ መቼ ወጣ የሚለውንም እያዩ ማየት ያስፈልጋል። ተማሪዎች ጊዜያቸውን ባልባሌ ነገር ባያባክኑ፣ የሚያከራክር ነገር ካለ ግን መከራከር ይችላሉ። እነ ኢብሳ ጉተማ ንጉሱ ፊት ቀርበው ኢትዮጵያዊ ማን ነው ያሉት እነዋለልኝ የብሔር ብሔረሰቦች እስር ቤት ናት የሚል አዲስ ናሬሽን አዲስ ትርክት ያመጡት የጻፉት የተከራከሩት ተማሪዎች ናቸው። በዚያ ጊዜ ተማሪዎች የነበራቸውን ሐሳብ መንግስታት አልነበራቸውም። መንግስታትን ቻሌንጅ ማድረግ ችለዋል። ዛሬ ደግሞ መንግስታት ያልደረሱበትን አዳዲስ ሐሳብ እያመጡ መከራከር፣ መጻፍ፣ መነጋገር ከሁሉም የሚጠበቅ ሲሆን ድንጋይ ተወራውሮ መጋደል ግን አሳፋሪ ስለሆነ ሁላችንም ከዚህ ጉዳይ መጠበቅ ይኖርብናል። በትምህርት ተቋማት ብቻ ሳይሆን ክልሎችን በሚመለከትም ሲሚላር ችግር አለ። በተለይ አነስተኛ ታዳጊ የሚባሉ ክልሎች አካባቢ በደንብ አልተደራጁም በሚል እሳቤ እዛ አካባቢ የመረበሽ ፍላጎት እንደነበር ቀድመን አውቀን በሁሉም ታዳጊ ክልሎች ሰፋፊ ስራ ስንሰራ መቆየታችን ይታወሳል። ታዳጊ ክልል ሆኖ በፖለቲካው መስክም በመንግስት መስክም ስራ ያልተሰራበት የለም። ለምሳሌ ኢህአዴግ ጉባኤ ወሰነው የታዳጊ ክልል አመራሮች በስራ አስፈጻሚ ስብሰባ እስካሁን አይሳተፉም፣ መሳተፍ አለባቸው። ድርጅታችን ወደ አንድ የማምጣት ስራ የሰራን ስለሆነ ፖለቲካሊ ኢንፎርምድ መሆን አለባቸው ብሎ ወሰነ በመንግስት በድርጅት። በመንግስት ደግሞ ድርጅቶች በሪፎርም ውስጥ ገብተው ራሳቸውን ከቀየሩ በኋላ በየደረጃው አመራር የማስተካከል ስራ በመስራት ላይ ይገኛሉ። ነገር ግን ክልል መገንባት ቀላል ነገር አይደለም። የክልል ካቢኔ ስለሰራን የዞን ካቢኔ ስለሰራን መንግስት አንፈጥርም። መልሶ ለመረበሽ ይመቻል። ያ ጉዳይ በሐረሪ ክልልም ታይቷል። አዲስ ነገር አይደለም። በሐረሪ ክልል የነበረው ችግር ግን ታይቷል። አንድ መታወቅ ያለበት ነገር በሐረር አካባቢ የሚኖሩ ሰዎች ማወቅ ያለባቸው የውህዳንን መብት የማይኖሪቲ ራይትስ ማክበር የመሰልጠን ምልክት ነው። ሐረሪ ክልል ውስጥ የሚኖሩ የሐረሪ ተወላጆች መላው የኢትዮጵያ ሕዝብ ጥበቃ ካደረገላቸውና ከኖሩ ለኢትዮጵያውያን ኩራት ነው። እነሱን ማጥፋት ደግሞ በተቃራኒው ሀፍረት ነው። ይሄ ለሁሉም የሰለጠነ ሰው የታወቀ መሆን አለበት። ሴቶች፣ አቅመ ደካሞች፣ በቁጥር ያነሱ ቡድኖች ካሉ እነሱን መከላከል ሃይማኖታዊም ሞራላዊም ልዕልና የሚጠይቅ ለኛ ለኢትዮጵያውያን የተገባና የተሰጠ ነገር ነው። እንደዚህ አይነት ጥቃቶች ሁሉም አካባቢ መታየት ያለባቸው ይሆናሉ። ሐረሪን በሚመለከት ፖሊስ አካባቢ በተባለው ደረጃም ባይሆን ከፍተኛ ችግር ነበር። ተገምግመው የፖሊስ ኃላፊዎች ከስራ እንዲለቁ ተደርገዋል። በህግም እየተጠየቁ ይገኛሉ። ማስተካከያ እርምጃ እየተወሰደ ይገኛል። ነገር ግን ፖሊሶች አጠቃላይ የታጠቀ ኃይል ካጠለቀው መለዮ በታች የሚያመዛዝን ጭንቅላት ያለው ከቆለፈው የደረት ሸሚዝ ቁልፍ በታች ደግሞ የሚራራ ልብ ያለው መሆን አለበት። ሳያመዛዝን ሳይራራ እርምጃ የሚወስድ ከሆነ መታጠቁ ከጥቅሙ ጉዳቱ ስለሚያመዝን ፖሊሶች የታጠቃቸው ኃይሎች ህግን ለማስከበር ህይወታችሁን እንደምትከፍሉት ሁሉ ህግ ተጥሶ ደግሞ አላግባብ እናንተ መጠቀሚያ በሚያደርጉ ሁኔታዎችም መከላከል እኩል ኃላፊነት እንዳለባችሁ መገንዘብ ያስፈልጋል። ይህን እያደረግን ከሄድን በሂደት ችግሩ እየተፈታ ይሄዳል። የሐረሪም አቴንሽን አግኝቶ እየተሰራበት መሆኑን ለመግለጽ ነው። ከህገወጥ የመሳሪያ ዝውውር እና የገንዘብ ዝውውር ኮንትሮባንድን በሚመለከት እንግዲህ ኮንትሮባንድ ላለፉት ዓመታት ኢትዮጵያ ውስጥ ህጋዊ እስኪመስል ድረስ ሲካሄድ የነበረ ጉዳይ ነው። የታደሰው ዋናው መነጋገሪያ ሐሳብ ኮንትሮባንድ ነው። አዲስ እሳቤ አይደለም። አሁን አዲስ ያደረገው ከታደሰው በኋላ ትኩረት ማግኘቱ ነው። ኮንትሮባንድን ካላስቆምን በስተቀር ኮንትሮባንድ ኢኮኖሚያችንም
ሰላማችንም ስለሚያናጋ አቴንሽን ያስፈልገዋል በአደረጃጀትም በአሰራርም የሚል አቋም ወስደን እርምጃ መጀመራችን ካልሆነ በስተቀር ከዓመት በፊት ኢትዮጵያ ከህዝብ ቁጥራቸው በላይ መሳሪያ ከታጠቁ ጥቂት ሀገራት አንዷ ነች። ኢትዮጵያ ውስጥ ያለው መሳሪያ ከህዝብ ቁጥር በላይ ነው። አዲስ ነገር አይደለም። በሶስት ምክንያት ነው ሰው በመሳሪያ ንግድ ውስጥ የሚሳተፉ። አንደኛው ንግድ ነው። ልክ ሻይ ቡና እንደመሸጥ መሳሪያ ሽጦ ማትረፍ እንደ ቢዝነስ እንደ ስራ የወሰደ ኃይል አለ። ሁለተኛው የዋሁ አርሶ አደር ደግሞ በገፍ መሳሪያ እየገባ ሰዎች እየታጠቁ ስለሆነ ካልታጠቁ ራሴንና ቤተሰቤን ልከላከል ይቸገራለሁ ብሎ የሚገዛ ደግሞ አለ። ችግሩ እዚህ ጋር አገዛዙ ነው። በሬውን ሽጦ ከባንክ ተበድሮ መሆኑ ማለት ነው። ሶስተኛው ግን መሳሪያ በማስገባት ችግር መፍጠር የሚያስበው ኃይል። ሶስቱ ኃይሎች የተለያየ ዓላማ ቢኖራቸውም በተግባር የተደመሩ ናቸው፣ የተጋገዙ ናቸው። በዚህ ምክንያት ኮንትሮባንድ በገቢም በወጪም ንግድ የኢትዮጵያን ሰላም የኢትዮጵያን ኢኮኖሚ እያናጋ ያለ ጉዳይ ነው። ከወጪ ንግድ አንፃር ብንመለከት የቁም ከብት ከዚህ ይወጣል፣ ከጎረቤት ሀገር ልክ እንደነሱ ሀገር ምርት ሆኖ ኤክስፖርት ይደረጋል። ለነሱ ዶላር ያመጣል፣ ከኛ ከብት ይወስዳል። የቅባት እህሎች፣ ጥራጥሬ፣ ወርቅ፣ ሌሎች የማዕድን የከበሩ ድንጋዮች በኮንትሮባንድ ይወጣሉ። ለኛ በምላሹ መሳሪያና ሌሎች ሸቀጦች በኮንትሮባንድ ይገባሉ። ሲወጡ የውጭ ምንዛሪ ፍላጎታችንን ይገዳደራሉ። ሲመለሱ ደግሞ ያልተገባ ነገር፣ ህገወጥ ነገር፣ መድኃኒት ከሆነ ጊዜ ያለፈበት፣ ልብስ ከሆነ ጥንካሬ የሌለው፣ መሳሪያ ደግሞ ከሆነ ሌሎች ሀገር ስቶር ያጡበትን እኛ ሀገር ማከማቻ የሚያደርጉበት ክላሽ ይመጣል ማለት ነው። በሁለቱም ምክንያት ኮንትሮባንድ አደገኛ መሆኑን ተገንዝበን የገቢዎች ሚኒስቴር የጉምሩክ ባለስልጣን ለመጀመሪያ ጊዜ በሚኒስቴር ደረጃ የተደራጀበት ዋናው ምክንያት በግምገማችን ይህ ጉዳይ ከባድ ችግር እያመጣ ስለሆነ ተቋሙን ማጠናከር አለብን የሚል ቁርጠኛ አቋም በመንግስት በመወሰዱና እናንተም በመደገፋችሁ በገቢዎች ባለፉት ጥቂት ወራት ከ7000 በላይ ሰራተኛ በአዲስ ስትራክቸር በአዲስ ድልድል ተቋሙ ራሱን ያደራጀበት ምክንያት ይህ ሴክተር ተጠናክሮ ተቋማዊ ብቃት አጠናክሮ ካልሰራ በስተቀር የኢትዮጵያ ልማትም ሰላምም አደጋ ውስጥ ይገባል የሚል እምነት ስላለ ነው። መሳሪያን በሚመለከት ህገወጥ ስለሆነ አይደለም፣ ህጋዊም ቢሆን አደገኛ ነው። ይሄን ደግሞ ከአሜሪካ መማር በቂ ይመስለኛል። በህጋዊ መንገድ አሜሪካ ውስጥ የታጠቁ ሰዎች ተማሪዎች፣ ህፃናት እንዴት እንደሚገሉ አይተናል። ሁላችንም ስንማር ስናይ የነበረው ጉዳይ ነው። መሳሪያ የያዘ ሰው ዛሬ ራሴን ልከላከል ይላል። የከፋው ቀን ያልተመቸው ቀን ጎረቤቱን ከዛም ሲያልፍ ባለቤቱ ሊገልበት ይችላል። መሳሪያ በቂ ልምምድ በቂ ስልጠና ካልተወሰደ ህፃናትም ሳያውቁ ወላጅ ይገሉበት ይችላሉ። መታጠቅ ብቻ ሳይሆን የሚያስከትለውን አደጋ ማየት አስፈላጊ ነው። ይሄን ለማየት ደግሞ የተለየ ጥበብ አያስፈልገውም። ዝናቡ እየመጣ መሆኑን ዳመና እያየ መብረቅ ሲጮህ እየሰማ ዝናብ ሊመጣ እንደሚችል የማይገምት አርሶ አደር ተብሎ ሊጠራ አይችልም። ሲሆን ዳመናም ሳይታይ ዝናብ መጠበቅ ነው። ያን ያክል ጠንካራ እምነት ከሌለ ግን ዳመና እየታየ መብረቅ እየጮኸ ዝናብ እንደሚመጣ እንደሚገመተው ሁሉ በገፍ መሳሪያ ሲገባ በግራም ይሁን በቀኝ እርስ በርስ የሚያበላላን መሆኑን መገንዘብና ለመከላከል በጋራ መስራት ያስፈልጋል። የጉምሩክ ቁጥጥርና ፍተሻ ማጠናከር ያስፈልጋል። የኮንትሮባንዲስቶች የፋይናንስ ምንጭ ማድረግ ያስፈልጋል። የጠረፍ ንግድ ስምምነትንም ማድረግ ያስፈልጋል። ድንበር ላይ ያለውን የንግድ ስርዓት ማጠናከር ያስፈልጋል። ከጎረቤት ሀገሮች ጋርም ጠንካራ ዲፕሎማሲያዊ ስራ በመስራት ያለውን አሁን የሚታየውን ችግር መፍታት የምንችልበትን መንገድ ዘላቂ መፍትሄ ለማምጣት ፖለቲካል ማርኬቱን መፈተሽና ማስተካከል ይፈልጋል። ያን በማድረግ ነው ከህገወጥነት ጋር ያለውን ጉዳይ እያስተካከልን መሄድ የምንችለው። ተፈናቃዮችን በሚመለከት በድምሩ ሰው ማፈናቀል ቅድም እንዳነሳሁት ከባህላችን ያፈነገጠ ከኛነታችን የወጣ ነገር ነው። በመጀመሪያ
እያንዳንዱ ዜጋ መገንዘብ ያለበት ነገር አንድ የካሊፎርኒያ ተወላጅ ካሊፎርኒያ ተቀምጦ ኮሎራዶ ወይም ኔቫዳ ወይም አሪዞና ስራ ካለ ተወዳድሮ መሄድ ይችላል። በዛ ፌደራል ስርዓት ውስጥ ማግባት፣ መስራት፣ መማር መብቱ ነው። እኛ ክልል ያልነው ሉዓላዊ ክልል የለም፣ ሉዓላዊ ሀገር ነው ያለው። ክልል ወሰን ነው ለአስተዳደር እንዲመች የተሰራ ወሰን እንጂ ሉዓላዊ ድንበር አይደለም። ማንም ኢትዮጵያዊ በፈለገበት ቦታ ሄዶ ሰርቶ አግብቶ ተምሮ መኖር ይችላል የሚል እምነት እያንዳንዱ ዜጋ ካልያዘ በፌደራል ስርዓቱ ላይ ጥያቄ አለ ማለት ነው። ድርድሩ በኢትዮጵያና በኬንያ መካከል አይደለም። እኔ ከዚህ ኬንያ ለመሄድ ቪዛ መጠየቅ ይኖርብኛል፣ ማስፈቀድ ይኖርብኛል። እኔ አማራ ክልልም ደቡብም ትግራይም ለመሄድ ግን ፍቃድ አያስፈልገኝም። እዛ ለኔ የሚመች ነገር ካለ እንደ ማንኛውም ኢትዮጵያዊ ሄጄ ሰርቼ መኖር መቻል አለብኝ። ይህ ህገ መንግስታዊ ነው፣ ይህ ሞራላዊ ነው። ሰው ማፈናቀል ያልተገባ ነገር ነው። ያም ሆኖ ከሪፎርሙ በኋላ በችኮላ የተፈናቀሉ ሰዎች በግጭት የተፈናቀሉ ሰዎች በጣም በርካታ ቢሆኑም 90% የሚጠጉት ወደ ቀያቸው ተመልሰዋል። ከሪፎርም በኋላ የተፈናቀሉ አብዛኛው ሰው እየተመለሰ ነው ያለው። ያልተመለሱ አሉ፣ ከግጦሽ ጋር ከውሃ ጋር የሚያያዝ አሁንም ስጋት ያላቸው። የተለየ ኮሚቴ አቋቁመን አግሬሲቭሊ እየሰራ እንገኛለን። ሰው በሀገሩ በየትኛውም ቦታ ተንቀሳቅሶ መስራት መኖር መቻል አለበት። ይህንን ለማድረግ እያንዳንዱ ኢትዮጵያዊ ዘብ መቆም አለበት። በገዛ ሀገሩ መንቀሳቀስ የማይችል ሰው መፈጠር የለበትም። የኛ ዜጎች በአውሮፓ በአሜሪካ እንዳሻቸው ተንቀሳቅሰው መኖር እየቻሉ ሰርተው መኖር እየቻሉ ኢትዮጵያዊ በገዛ ሀገሩ እንዳይንቀሳቀስ ማድረግ ኋላ ቀርነትና ሕግን ያልተከተለ ብቻ ሳይሆን በጣም ጸያፍ ነገር ነው። ይህን ነገር ለማስቆም ሲፈናቀሉ ለመቀለብ፣ ለማከም፣ ለመመለስ ከፍተኛ ወጪ አወጥቷል የኢትዮጵያ መንግስት። ኢኮኖሚካሊም ችግር አለው፣ ፖለቲካሊም ችግር አለው፣ ሳይኮሎጂካሊም ችግር አለው። ከሁሉ በላይ ደግሞ ህፃናት አሉ። ህፃናት ትምህርታቸውን አቋርጠው የሚፈናቀሉ የሚገሳቀሉ፣ ሴቶች የሚደክሙ የሚቸገሩ የሚሞቱ አሉ። ያን እንዳናደርግ ሁላችንም በርብርብ ብንሰራ መልካም ይሆናል። ግጭትን ማስቆም፣ እምቅ የግጭትን ፖቴንሻል ማምከን እና ዘላቂ ሰላም ማስፈን ያልነውን ፕሪንሲፕል ነው መከተል ያለብን። ፖቴንሻሊ ግጭት የሚያወጡትን እያየን እያመከን ዘላቂ ሰላም እናመጣበትን እየተከተልን ስንሄድ ሰው ሰርቶ መብላት ማደግ መለወጥ ሲጀምር ይሄ ጉዳይ እየቀነሰ እንደሚሄድ ተስፋ አደርጋለሁ። አሁንም አግሬሲቭሊ የሰላም ሚኒስቴር የሚያስተባብረው ኃይል እየሰራና ውጤትም እየተገኘበት መሆኑን ከዚህ አንፃር የሃይማኖት አባቶች፣ ምሁራን፣ ሌሎች ፓርቲዎች በጣም ከፍተኛ አስተዋጽኦ እያደረጉ ነው። ቅድም በዩኒቨርሲቲ እንዳነሳሁት አሁን ባደራጀነው የዩኒቨርሲቲ ቦርዶች የተቃዋሚ ፓርቲ አመራር ሆነው በቦርድ ውስጥ ቢሳተፉ በእውቀትም ያን አካባቢ መምራት የሚችሉ ሰዎች አሳትፈናል። ዶክተር ብርሃኑ ነጋ አዲስ አበባ ዩኒቨርሲቲ ቦርድ አባል ናቸው። ሁሉም ፕሮፌሰሮች፣ ዶክተሮች እንዲሳተፉ ሆኗል በዩኒቨርሲቲ ውስጥ። ያ የሆነበት ምክንያት እነዛን ልጆች የማሳደግ የመምራት የመግራት ኃላፊነት የሁላችን ስለሆነ በጋራ እንድንወጣው ለማስቻል ነው። በሰላሙም እንደዚሁ በቅርቡ የምታጸድቁት የሰላም ኮሚሽን አባላት ከሃይማኖት አባቶች ከምሁራን የተውጣጡ ስለሆነ ጊዜ ወስደው ኢትዮጵያውያን ከራሳቸው ከወንድሞቻቸውም ታርቀው በሰላም መኖር እንዲችሉ ለሰላም የሚከፈል ዋጋ ለመክፈል ዝግጁ እንዲሆኑ ያደርጋሉ የሚል ሙሉ እምነት አለን። በዚያ ውስጥ ችግሩ እየተፈታ ይሄዳል። ወንጀለኞችን ለሕግ ማቅረብ በተመለከተና የፌዴራልና የክልል ግንኙነት ብሔር ተኮር ነው እርምጃው፣ ለፖለቲካ ፍጆታ እየዋለ ነው፣ ያልታሰሩ ሰዎች እንዴት ይታያሉ የሚል ጥያቄ ተነስቷል። በመጀመሪያ የተከበረው ምክር ቤት እንዲገነዘብ እንፈልገው ኢትዮጵያ ውስጥ ወንጀል ሰርቶ ወንጀል በመስራቱም በመንግስት ዲክሌር ተደርጎ ያልታሰረ ሰው የለም። ያልታሰረ ሰው የለም። ልዩነቱ መንግስት ባዘጋጀው እስር ቤት ውስጥ መንግስት እየጠበቀው መንግስት እየቀለበው መታሰርና
ራሱን ማሰር ካልሆነ በስተቀር አልታሰረም የሚል እሳቤ በግሌ የለኝም። ምክንያቱም ሰው የማይታሰረው በህሊናውና የማይታሰረው ደግሞ ፊዚካሊ በመንቀሳቀስ ነው። ሰው ገለ ወንጀል ሰርተህ ህሊና ነፃ ሆኖ መተኛት አትችልም። ያው የታወቀ ነገር ነው። በነፃ መንቀሳቀስ አትችልም። አንድ ቦታ ራስን አቅበ መኖር ወዶ ታሳሪ መሆን እንጂ ያልታሰረ መሆን አይደለም። በእኔ እምነት ሁሉም ታስሯል። ያ ሆኖ ሲያበቃ የታሰሩ ሰዎች ወደ ህግ የቀረቡ ሰዎችን በሚመለከት የጠቅላይ ሚኒስትር ቢሮ ሰደን ሱፐርቪዥን በማረሚያ ቤቶች አካሂዷል። በሙስና ጠርጥረን በሰብአዊ መብት ጠርጥረን ያሰርናቸው ሰዎች ወንጀለኛ መሆናቸውን የሚያረጋግጠው ፍርድ ቤት ቢሆንም በምን መንገድ ነው እየተያዙ ያሉት? ቤተሰብ ሲሄድ እንደፈለገ ይጠይቃቸዋል ወይ? ፖሊስ አትግቡ አትውጡ እያለ ያስቸግራል ወይ? መኝታ ቦታቸው ምን ይመስላል? ማንበብ መጻፍ ይችላሉ ወይ ብለን ሱፐርቪዥን አካሂደን ክፍተት ያየንባቸው ቦታዎች አሟልተናል። በእኛ እስር ቤት ያሉ ሰዎች ያነባሉ፣ ይጽፋሉ፣ ይበላሉ፣ ስፖርት ይሰራሉ፣ ቤተሰብ ጋር ይገናኛሉ። በግል እስር ቤት ያሉ ሰዎች ያን ያክል የተመቻቸ ነገር መኖሩ እርግጠኛ አይደለሁም። ስለዚህ አልታሰሩም የሚለው አጠቃላይ ሐሳቤ በዚህ ቢታይ ሰው ቤተሰቡ መጠየቅ ካልቻለ፣ ታክሞ መዳን ካልቻለ፣ መንቀሳቀስ ካልቻለ ያው እስረኛ ነው በአካል ማለት ነው። እስር ማለት በተወሰነ ከባቢ ላይ መቆየት ስለሆነ ከክልሎች ጋር የሚያያዘው ግን ትንሽ የፈር የለቀቀ ነገር እንዳይኖር ሁሉም ክልሎች ወንጀለኞች ተብሎ የታሰቡትን ሰዎች ወደ ህግ ለማቅረብ ከፍተኛ ጥረት እያደረጉ ነው። ይዘው የሰጡ አሉ፣ እየያዙ ያሉ አሉ፣ ጠፉብን ብለው እየፈለጉ ያሉ አሉ። አሁን በዚህ ጉዳይ ላይ አንድ መገንዘብ የሚኖርብን ነገር ወንጀለኛ ያለው ሚስተር ኤክስ በይፋ ሲንቀሳቀስ እያየ ይዞ ለፍርድ ያላቀረበ ግለሰብም ይሁን ቡድን የወንጀል ተባባሪ ነው፣ በህግ ይጠየቃል ማለት ነው። ነገር ግን ሰውየውን በግልጽ አላገኘውም ካለ አልፎ ፈልጎ ማግኘት የሚችል ኃይል መፈለግ ነው ያለበት እንጂ በድፍኑ አልተባበራችሁም የሚል መልስ ጥሩ አይሆንም፣ ጠቃሚም አይሆንም። የኔ እምነት ኢትዮጵያ ውስጥ ሰርቆም ገሎም ለዘላለም መኖር አይቻልም። ፍርድ አለ፣ በግራም በቀኝም ፍርድ አለ። ያየን ነው። ሁላችንም መማር አለብን ከዚህ። ዋናው ነገር አለመግደል፣ አለመቅጠፍ ነው። ከቀጠፍክ የትም ቦታ ላይ በሆነ መንገድ መጠየቅ አይቀርም ብሎ ማሰብ አስፈላጊ ይሆናል። ሁሉም ሰው ከህግ በታች ነው። አንድ ችግር አለ ኢትዮጵያ ውስጥ። ስልጣን የማይፈልግ ሰው የለም። ሁሉም ስልጣን ይላል። ስልጣን ከያዘ በኋላ መወሰን አይፈልግም፣ ቁጭ ይላል። ከወሰነ በኋላ ደግሞ መጠየቅ አይፈልግም። ኃላፊነት የሚወስድ ሰው ለመወሰንና ውሳኔው በህግ አግባብ ካልሆነ ለመጠየቅም ጭምር መሆኑን ማወቅ አለበት። ስልጣን ይዘን ስንወስን እዛ ውስጥ ጥፋት ሊያጋጥም ይችላል። ወንጀለኛ ተብሎ ተጠርጥሮ የገባ ሁሉም ሌባ ነው ማለት አይደለም። ሌባ ነው አይደለም የሚለውን የሚያጣራው የፍትህ ስርዓቱ ነው። ቀድሞ እንትና ሌባ ነው ሌባ አይደለም የሚል ድምዳሜ አያስፈልግም። አንዳንዱ ራሱ ሰርቋል፣ አንዳንዱ አሰርቋል፣ አንዳንዱ ሲሰረቅ ሲመዘበር ኃላፊነት ተጠቅሞ አልተከላከለም ሊሆን ይችላል። ያን የሚያጣራው ፍርድ ቤት ነው። በዛ አግባብ ሁሉም ሰው ከህግ በታች መሆኑን ማወቅ ያስፈልጋል። እንግዲህ ሌባ ከብሔር ከፖለቲካ የተባለው ጉዳይ ሌባ ብሔር ኢትዮጵያ ውስጥ የለም፣ ሊኖርም አይችልም። የለም ኢትዮጵያ ውስጥ እንደ ብሔር ቀርቶ እንደ ቤተሰብም የተደራጀ ሌባ የሚባል ነገር የለም። ሌቦች ሁሉም ብሔር ውስጥ አሉ፣ ሁሉም ጾታ ውስጥ አሉ፣ ሁሉም ሰፈር አሉ። ነገር ግን ሌቦች ሲሰርቁም ብልጥ ናቸው፣ ሊያዙ ሲሉም ብልጦች ናቸው። ሲሰርቁ ማንንም አያማክሩም፣ ሊያዙ ደግሞ ሲሉ ያንተ ስለሆንክ ይላሉ። ይሄ አዲስ ፋሽን አይደለም፣ ባይዘው ሁሌም የነበረ ነገር ነው። በየክልላችሁ እንኳን ብታዩ የእንትን ዞን ስለሆንኩ ነው ብሎ
ከሰረቀ በኋላ ለመከላከል ሙከራ ይደረጋል እንጂ ሌባ ብሔር የለም። ሂደቱንም ብታዩት ፓርላማ አባላት በተለይ ቋሚ ኮሚቴ ሄዳችሁ ማረጋገጥ ትችላላችሁ። ከሜቴክ ከትግራይም ከአማራም ከኦሮሚያም ከደቡብም ነው የታሰረው። በሁሉም ጉዳይ እንደሱ ነው። ከደህንነትም እንደዚሁ ከአንድ ብሔር ወንጀለኛም አልነበረም ሌባም አልነበረም። ከአንድ ብሔር የሚመስል እርምጃም አልተወሰደም። ነገር ግን ከአንድ ብሔር ነው ጥቃቱ የሚመስለው ይሄ ፖለቲካ እንደምታ አለው ብሎ ሰው ሲቃወምና ሲናገር ደግሞ መደንገጥ የለብንም። መጥፎ ነገር እያሰርንም አትናገሩ አትጠይቁ የሚለው ጸረ ዲሞክራሲና የምንፈልገውን ዲሞክራሲ ማያረጋግጥ ነው። ሰው ካልመሰለው ትክክል አይደለም ካለ ድንጋይ ካልወረወረ ፎቅ ካላፈረሰ በሰላም ወጥቶ ተቃርኖ መሄድ ግን መብቱ መሆኑን በተለይ የምክር ቤት አባላት ማመን አለባቸው። እኛ የምንሰራው ሁሉ ትክክል ሊሆን አይችልም። በአንዳንዱ መነጽር ትክክል ነው፣ በአንዳንዱ መነጽር ትክክል አይደለም። ትክክል አይደላችሁም ብሎ የሚያስበው ሰው በህጋዊ መንገድ ተቃውሞ ማሰማት ይችላል። ይሄንን ነገር መለማመድ አለብን። ካልተለማመድ ነው ሰው በተቃወመ ቁጥር መቃወም የማይቻል አይነት እሳቤ ካለ ሲደግፈን በሩ ክፍት የሆነ ሰልፎ የተፈቀደ ሲቃወመን ግን የማይፈቀድ ከሆነ ምን ዋጋ አለው? ዲሞክራሲ እንኳን ገነባ። የሚደግፈንም የሚቃወመንም ኃይል ግን በህግ አግባብ ማድረግ አለበት ተቃውሞውን። ለምሳሌ ሰልፍ የትም ዓለም የሚወጣው ቦታ ይሰጣል። ከዚህ እስከዚህ ቦታ ማለፍ አትችልም፣ ሰዓቱም ከዚህ እስከዚህ ሰዓት ነው ይባላል። በዛ ሰዓት ወጥቶ ተቃውሞውን አሰምቶ ይገባል ተቃዋሚ እንጂ እኔ ስቃወም ሰርጋይ አያስፈልግም፣ እኔ ስቃወም ሰው ቢሞት አይቀበርም፣ እኔ ስቃወም ትምህርት መማር አያስፈልግም አይባልም። የሚቃወሙ ሰዎች ሁሉን ዘግተው የሚቃወሙ ሳይሆን ድምጻቸውን የሚያሰሙና የመደመጥ መብታቸውን ኤክሰርሳይዝ የሚያደርጉ መሆን አለባቸው። ማሻል ያለብን አለመቃወም ሳይሆን ተቃውሞ ሌላ ጥፋት እንዳያስከትል ማድረግ ነው። ብዙዎቻችን ለሙገሳ ልባችን በስፋት ይከፈታል። ጥፋታችን ለመሸከም ግን ትከሻችን ብርቱ አይደለም። ስንሞገስ የምንፈልገውን ያክል ስንወቀስም ትከሻችን ብርቱ መሆን አለበት። ሁለቱንም ነው አያይዘን ማየት የሚያስፈልገው። በአጠቃላይ በኢትዮጵያ ፖለቲካ ውስጥ ውዳሴውን ሽቶ በአንጻሩ እርግማኑን ሸሽቶ አይቻልም። ውዳሴ በምንሻው ልክ እርግማን ሲመጣም ኮንፍሮንት ማድረግ ይኖርብናል። ትናንትና አልጋ ባልጋ ወርቅ የተነጠፈበት ጊዜ አልነበረም። ትናንትና ሁሉ እንከንና ሁሉ መጥፎም አልነበረም። ወደ ኋላ 2000 ዓመትም ሄደን መልካም ነገር መማር መልካም ሰዎችን ሪኮግናይዝ ማድረግ መለማመድ አለብን። ወደ ኋላም ሄደን ጥፋትና ያልተገቡ ስራዎች መኮነን አለብን። ጅምላ ሙገሳም ጅምላ ወቀሳም አይጠቅሙንም፣ አያሳድጉንም፣ ወደፊት አይወስዱንም። በዚህ ምክንያት ከህግ ጋር የሚያያዘውን በዚሁ አግባብ ማየት ጥሩ ነው። አቶርኒ ጀነራል ባለፉት ጥቂት ወራት የአስቸኳይ ጊዜ አዋጅ አንስቶ አሸባሪ የተባለውን አዋጅ ቀይሮ አሸባሪ ፓርቲዎችና ሚዲያዎች አንስቶ ይሄ ሁሉ ፓርቲዎች ወደ ህግ በህግ አግባብ ወደ ሀገር እንዲገቡ አድርጎ በርካታ አዋጆች አሻሽሎ የህግ ተጠያቂነት ባረጋገጠበት ሰፊ ስራ ውስጥ ምንም አይነት እንከን አልነበረውም ብሎ የሚኩራራ መንግስት ካለ ተሳስቷል። ይሄ ሁሉ ስራ ይሄ ሁሉ ዘመቻ ጠንካራ ኢንስቲትዩሽን በሌለበት በጣም በርካታ እንከኖች ያጋጥሙታል። ከሚነገሩ ከሚታዩ ከሚዘጋጁ ንግግሮች በጣም በርካታ ስተት ይኖራል። ልክ ህግ ለማስከበር ስንሄድ ሰው ደግፎ እንደሚቆመው በዛ ፕሮሰስ ስንሳሳት ደግሞ የሚነገረው ቀሳ ካለም ማድመጥ ጥሩ ነው፣ አይጎዳንም፣ ትምህርት ነው የምናገኝበት። ፐርፌክት ነው የሚል ድምዳሜ መያዝ ጠቃሚ ስለማይሆን በዚህ አግባብ ማየትና ወደ ህግ ያልቀረባችሁ ግለሰቦች የተሻለ የማረሚያ ቤት ስላለ ወደ ህግ ራሳችሁ ማቅረብ ብትችሉ ጥሩ ነው ለማለት ነው። የመጨረሻው ጥያቄ የተነሳው ከክልል ጥያቄ ጋር የሚያያዘው በተለይ በደቡብ በርካታ የክልል ጥያቄዎች ይነሳሉ የተባለው እንግዲህ ጥያቄው ህገ መንግስታዊ ነው። የፌደራል መንግስት የፌደራል ስርዓቱ ያልተማከለ ስልጣን ክፍፍልን ህዝቡ ራሱን እንዲያስተዳድር ውሳኔ ያስተላልፈዋል። ማናችንም ከህገ መንግስት በላይ ሆነን እንደዚህ አይነት ጥያቄ አይነሳ ማለት አንችልም።
ሁላችንም ከህግና ከህገ መንግስት በታች ስለሆን ጥያቄው ሲመጣ የምንደነግጥ ከሆነ አደገኛ ነገር ነው። ጥያቄውን ግን በህግ አግባብ በእውቀት በምክክር ማስተናገድ ያስፈልጋል። የክልል ጥያቄን መመለስ ምላሽ አይሆንም። ለምንድነው የማይሆነው? አሁን ደቡብ ውስጥ ከ10 በላይ ዞኖች ክልል ኑም ብለዋል። ለዚህ መፍትሄው ምንድነው? በሀገር ደረጃ ያሉትን ዞኖች በሙሉ ክልል እናደርጋቸውና ለክልል አዲስ ስም እንሰጣለን ማለት ነው። ይሄ መፍትሄ ያመጣም። ክልል የሚለው ስያሜ ብቻውን መፍትሄ ያመጣም። ለምንድነው ክልል መሆን እንፈልገው? ከኋላ ያለው እሳቤ ምንድነው? ምን ጥቅም አለው? ምን ጉዳት አለው? ቁጭ ብሎ ማጥናት ይፈልጋል፣ ማወቅ ይፈልጋል። የስካሁኑ ክልል ምን ጠቀመን፣ ምን ጎዳን? ያን ካጠናን በኋላ ደቡብ 2 ክልልም 3 ክልልም ቢሆን ለመንግስት ምንም ጉዳት የለው። ምን ችግር አለው? በእውቀትና በጥናት ብቻ እናርገው እንጂ ያ መፈጸም ችግር የለውም። ችግር የሚኖረው አንደኛውን ክልል ለማድረግ ስንሞክር የጎረቤቱ ጉዳይ ደንታ የማይሰጠን ከሆነ ግን ጥፋት ነው። ሰላም የማያመጣ ዘላቂ ልማት የማያመጣ አንድነታችንን ፈተና ውስጥ የሚያስገባ ከሆነ ኪሳራ ነው። ያን እንዳይሆን ኮሚሽን ያቋቋምነው ክልል እንዲሸነሽን አይደለም። በእናንተ የጸደቀ አዋጅ እንደሚያሳየው የተቋቋመው ኮሚሽን ከዛሬ በኋላ 9 ሳይሆን 20 ክልል ይኖር 18 ክልል ይኖር ብሎ እንዲወስን አይደለም። ያ ኢንስቲትዩሽን ዋና ዓላማው ጊዜ ወስዶ ህዝብ አነጋግሮ አመካክሮ ከክልል ጋር የሚያያዝ በቂ ጥናት ለሚመለከታቸው የመንግስት አካላት እንዲያቀርብ ነው። ምክክርና ውይይት ጥናት ያስፈልጋል የሚል እምነት መያዝ ያስፈልጋል። ተቋሙ በሚቀጥለው ሳምንት አባላት ይጸድቃሉ። ማንኛውም ከክልል ጋር የሚያያዝ ጥያቄ ሲነሳ እነዚህ ተቋማት አጥንተው ህዝብ አወያይተው አመካክረው በተግባባንበት ልክ ማስተካከያ የሚያስፈልገው ነገር ካለ ይስተካከላል። ስንጀምር አናስተካክልም ብለን የክልል ጥያቄ አንቀበልም የዞን ጥያቄ አንቀበልም ብለን የምንነሳ ከሆነ መጠየቅም አያስፈልግም፣ ጥያቄ ማስተናገድ አያስፈልግም። ሲነሳ ህገ መንግስታዊ ነው። ህገ መንግስታዊ ጥያቄ ማንሳት ማለት ግን በሳምንቱ ምላሽ መጠበቅ ማለት አይደለም። ጥያቄ ማንሳትና መደመጥ በራሱ ግማሽ መንገድ የዲሞክራሲ ልምምድ መሆኑ መታሰብ አለበት። ሰዎች አንድ ጋዜጣ ላይ አርቲክል ጽፈው በዌብሳይት ላይ ጽፈው በጻፉት ጉዳይ የሚጠየቁበት ነገር ይብቃ ያልነው እኮ እነዛ ጸሐፊያን መንግስት እንሁን ስላሉ አይደለም፣ እንደመጥ ስላሉ ነው። መደመጥ በራሱም የዲሞክራሲ አካል ስለሆነ ክልልም ዞንም የመሆን ፍላጎት ያለው ኃይል መጠየቅ ይችላል። በኃይል መፈጸም ግን አይችልም። ኃይል ከተጠቀመ ህግ አይደለም ማለት ነው። ስለዚህ ህጉን ሪፈር ማድረግ አይችልም። በህግ ጠይቆ የህግ ምላሽ የሚሻ ከሆነ ግን ተመካክረን ጊዜ ወስደን ማስተካከያ ብናደርግ ብዙም ችግር ያለው አድርጌ አልወስደውም። በጉልበት በግርግር በደቦ ከሆነ ግን ይበላሽብናል። ያ እንዳይሆንብን ሁሉም ሰው በኃላፊነት መንገድ ቢሰራው ጥሩ ነው። ኢትዮጵያ ውስጥ የሚሰራው ማንኛውም አደረጃጀት የኢትዮጵያን ሰላም የኢትዮጵያን ልማት የሚያረጋግጥ እንጂ መልሶ የሚያጣላን መሆን የለበትም። ሁሉም የኢትዮጵያ ጫፍ የኛ ነው። ሁሉም ኢትዮጵያዊ ወንድምና እህት ነው። ይህ የኛ የሆነው ዜጋ በህግ አግባብ በኢትዮጵያ ምድር ላይ እንዲንቀሳቀስ ሆደ ሰፊ መሆንና በውይይት ማመን ያስፈልጋል። ሁሉም ጉዳይ በጉልበት ካሰብን ያው ስለሚያበላላን ማለት ነው። በጉልበት ማሸነፍ የሚቻል የሚመስለን ኃይሎች ግን ትክክል አይደለም። ከአሜሪካ መማር አለብን። በሚድል ኢስት የነበረው ውጊያ በከፍተኛ ፓወር ባላትና ፓወር በሌላቸው የምስራቅ መካከለኛው ምስራቅ ሀገራት መካከል ተደርጓል። ግን የአሜሪካን ኢኮኖሚ አንኮታክቶ አልፏል። ስለዚህ አቅም ያለው ሰው ሁሉ ሳይሞት የሚገል ሳይከስር የሚያተርፍ ከመሰለው ስቷል። ውጊያ አጥቂውም ተከላካዩም በጋራ የሚያወድም መጥፎ ክስተት ስለሆነ ከውጊያ አስተሳሰብና ፍላጎት ርቀን በሰላማዊና ዲሞክራሲያዊ መንገድ ፖለቲካችንን ማዳበር ላይ ብናተኩር ይሻለናል። ኢትዮጵያ ውስጥ የትኛውም የኢትዮጵያ ጫፍ አሁን ካለችው ኢትዮጵያ ጋር ተሳስሮ ተሰናስሎ ካልሄደ በስተቀር ኤግዚስት ማድረግ አይችልም። ኢትዮጵያ ውስጥ ዲሞክራሲ ይኖር፣ በህግ አግባብ አብረን መኖር የሚያስችል ነገር ይፈጠር፣ ልማት ለሁላችን እኩል ይሂድ፣ ስርዓቶቻችን ለሁላችን እኩል የሚያገለግሉ ይሁኑ እንጂ
አብሮ እንደመኖር አብሮ እንደማደግ የሚያዋጣን ነገር የለም። በየትኛውም ጥናት ማንም ይሄን ዲስፕሩቭ ማድረግ አይችልም። በጋራ መኖር ደግሞ መቻቻል ይፈልጋል። ልክ ባልና ሚስት ተቻችለው እንደሚኖሩት ማለት ነው። አንድ ቀን ባል ሲሰክር ሚስት መቻል አለባት። አንድ ቀን እሷ ቁርስ ባትሰራ ባል መቻል አለበት። አንድ ቀን ቁርስ የለም ብሎ ልፍታሽ የሚል ባል ወይም አንድ ቀን ሰክራልና ልፍታ የምትል ሚስት ትዳሩን አይቀጥልም። ችግሮች አሉ። እሱም በአግባብ እየፈቱ እየመከሩና እየተመካከሩ በመሄድ አገር መገንባት ያስፈልጋል ለማለት ነው። አመሰግናለሁ። እሺ፣ አመሰግናለሁ። ወደ ሁለተኛ ዙር ጥያቄዎች እንሄዳለን። በዚህ መሰረት የመጀመሪያ ጥያቄ አቅራቢ የተከበሩ ወይዘሮ አልማዝ ሶቦቃ። አመሰግናለሁ። የተከበሩ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትራችን እኛ ለምናነሳቸው ጥያቄዎች በመካከላችን በመገኘቱ እያመሰገንኩን ጥያቄን እንደሚከተለው አቀርባለሁ። አሁን ባለንበት የሀገራችን ሁኔታ ጋር ተያይዞ የሀገራችን የውጭ ገበያ በምን ደረጃ ላይ ይገኛል?